የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ የቢናም የሚሉት አልጠፋ መሰለኝ። የሎተሪ እጣ ቁጥር እንግዲህ 6 4 አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ አራቱ ላይ ምን ቢሆን ጥሩ ነው? አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ አራቱ ላይ ምን ቢሆን ጥሩ ነው? አቺ በእናትህ እንደዚህ ተጫዋች ልጅ መጨረሻ መስማም እና አራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል? ለሊቱን ቆንጆ ጊዜ ብናሳልፍ። እኔ እንደዚህ አይነት ነገር አላውቅም። ቤት ይቆጡኛል። ወደ ቤት መሄድ አለብኝ። ቤት ይቆጡኛል? አዎ። እና ሁለት ልጅ ነው? አዎ። ምንድነው ያልሽው? ተንፈራፍሮ ሞተ ምናምን አልሽው? አዎ። ምንድነው? ምን እንማር ከዚህ ቀልድ? አሁን ቀልድ ነው ብለሽ ነው የነቀረሽው? ምሳውን ፍርፍር አለ፣ መክሰሱን ፍርፍር አለ፣ ማታ ፍርፍር። ምንድነው ይሄ? ቀልድ ብለሽ ነው ወይ? ነፈዝ ተነግና ጀረዛ እንዴ ከእንዳንቺ አንተ እንከፍ ጋር ነኝ እንደውም ጥፋተኛው ማለት ነው። ጅል ቶሪሻ ቀረለ እንደሚወጣውን ስጠኛ ምን ችግር አለ? እኔ የምወጣውን በመለቃለሁ አባ። እንዴት አታውቅም? አንዱ ማጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣ ስጠኝ በቃ ሙሉ ጣ ነው። ሙሉ ለፈለግከው? አዎ ሙሉ ጣ ስጠኝ በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰው ይደርሳል። ሙሉ ጣ ነው ያወጣሁት። ሙሉ ጣ ነው። ዝም ብለህ ነው አንተ ይደርሳል። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ። የዚህ ዓመት የሎተሪ እጣ ቁጥር እሺ 9 አንተ ምን ነው አራት ናቸው እንግዲህ ማለት ነው። ሌላው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። የአሁኑ የሎተሪ ቁጥር እሺ 5 እሺ 4 እሺ 8 በስመ አብ አሁንም መሀል ላይ ነው ታውቂያለሽ። የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? አንተ የዓለምን ንብረት ማለት ነው እንዳለ አንድ ሳያስቀር ጥቅልል አድርጎ የቢናም የሚሉት አልጠፋ መሰለኝ። የትኛው ቢናም? ቢናም ይሄ ጎፈሬው ነገር ዋላ አይደል? አንድ እስከ አራት አንድ ላይ ተማርነው አንተ ጋር ቀለሜ ነበሩ ከአንደኛ የሚወጣ ነበር የነበረው እሱ ሳይሆን የኛ ጎረቤት እቃዋን ይዞ ጠፍቶልህ ተፋፍሶ ተወሰደ ፖሊስ ጣቢያ ምናምን። ከዛ መስካሪ ሲባል ማን ቢመሰክርበት ጥሩ ነው? ሰለሞን መሰከረ። ሰለሞን ማን ነው ደግሞ? ሰለሞን አታውቀውም? ሰለሞን እኔ አጎት እንደውም ባለፈው ከውጭ ሀገር ጂንስ ያመጣልኝ አለ አይደል? ጂንስም ጫማም ቲሸርት ማምጣት ሁላችንም ከፋሚሊው አሪፍ ነው የምላችሁ አለ አይደል? እሱ ሳይሆን ያንተ አጎት እንዴ መስክሮበት አባቴ። ከዛ በኋላ ቢናሞዬ ለካ በጣም ተናዷል። ከዛ በኋላ በገጀሪት አስገድለዋለሁ ብሎ ለገጀሪት ገንዘብ መክፈል። ገጀሪት ማናት ነው? ገጀሪት አላወቃትም? ያቺ እንደውም የሆነች እንደዚህ ቁጥርጥር ወደ ኋላ ሁሌ የምትሰራለች አይደል? የሆነ ክብደት የምታነሳ እንደ ሰፈራለች እንደ ሴት ማያረጋታለች አይደል? ጡንቻ ያላታለች አይደል? ይሄ ደረሷን ቅርጫ ወጣው እሷ ሳትሆን ያንቺ እህት እሷ አይስም ምን ነው በቃ አሁን እመጣለሁ። እሺ ዳይላክስ ምንም ችግር የለውም። አራስ ማጫወት ኧረ በስመ አብ ወጥነሽሹ ወጥ በብላጫውትሽ ባሻንጉሊት እሺ እኔ አባት ሚጣ ብስኩት ስጪኝ። እሺ አፒቲ እንካ። እሺ ሚጣ ሌላም ስጪኝ። እንዴ እኔ እኮ ያርቅብኛል። ምን እሺ ናቺ ስጪኝ ተባልሽ አይደል እንዴ? አንተ ባለፈው 9 ስለማይሰጠኝ ወይ ብስኩቱን ትሰጪኛለሽ ወይ ደግሞ የእናትሽን እናት እስከ ወዲያኛው እነጥቅልሻለሁ። ተነፋረቂ እዚህ አሁን እዚህ ጋር ሲጣርጊ ብገልሽ የሚደርስልሽ ሰው ያለ ይመስልሻል? አሁንማ ለኔ ያለሽን ንቀት አሳይተሽኛል። ጉሩሩሽን ቆርጬ ደምሽ እንደደላሽ ጎርፍ እዚህ ጎርፍ የሲቃም ባያለቀሽ ደራሽ ስታጪ ያኔ ምን ነው ብስኩቱን በሰጠሁት ብለሽ ስትጸጸቻለሽ። አሁን ነፍስሽን ነጥቀውታና ተገረጃለሁ። ማምሽ ቆየሁባችሁ አይደል? የኔ ልጅ አጫወተ ወያ
ይኸውልህ 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅስ አድርግልኝ። ከዛ መፈታተሽ ኪስ ማለት ነው። አይ ጀምር 3 ወይ መች ቆጠርኩ ገና 3 ቁጥር አላልክም እንዴ እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ 3 ቁጥር ማለት ምን ማለት ነው 3 ብለህ ቆጠርከው ወጣው እኔ ይኸውልህ እሱም ሄደ ምን በእናትህ አበቃል በእናትህ እንዳትደናበር በቃ ትሄዳለህ አንገቷን ታውቃታለህ ከዛ በኋላ እንፈትሻለሁ ነካ ታረገም እሺ ፍላጎት ቶሎና ምን እያደረክ ነው? ምን እያደረክ ነው አለው? አንገቷን ነቀት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የሚታነቀው? አንገቷን አላልከኝም እንዴ ታዲያ? አሬ ረክ ማን እንዳርገ ነቀት እኮ ካላ ነገር ቢመስልስ አላር እንዳለ ነው። አይ ሰላም አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታዲያ እኔ ዲጋ ሰው ጠብቅላለሁ። ሄደህ ተሰብረዋለህ። እሺ ሂዳ ምንድነው? ተሳካኩ ይኸውልህ በደህና ነገር ሊከሰን ነው ለካ ተሳካ ምን አባትህማ መኪኔ ወሰድ ያና ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩ ትመልስልኝ በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ ቦሌ ላይ አንድ ህንጻ ጀምሬያለሁ አንድ 5 መኪና እያስመጣሁ ነው ምናምን አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው የራሴን ገንዘብ እኮ ነው ያልኩህ ካንተ አልፈለኩኝም በዛ ላይ ሚስቴር ጉዝ ነች ችግር ላይ ነኝ ያለው ሚስቴር ጉዝ ነች ኪስ ባዶ ሆኖ ሚስት ላይ መንጠልጠልህ በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለህም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ፣ ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝንካ ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። አረጋሽን ገንዘብ እኮ ነው አይደለም ያዝ አርግ በቃ ሰራ አርግ እንዴ ወጣት አይደለ እንዴ በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው ከሌለ የለህ እያለ ካልሆነ ከሌለ የለህ የጥሪት ከሌለ እንኳን ስትሞክሪ እንዲሁም ነሽ ከናብሬ ፓራፓፓፓም እንዴ ይሄ ድሮ ጓደኛችን ይሄ አይደል እንዴ ኧረ እኔ ሰላም እንደበለ ቢቾ ምንድነው? ምን ይሄ ነው? ሰው ልትጠመጠሙ ነው እንዴ? ዘፈን እንዳወጣው አልሰማችሁም? ምን ዝና ምናምን ሲመጣ ልሸመጥጠም ባልሆነ 1 ሚሊዮን ብሩን ስናሸንፍ ምን ሊሆን? የምን ሚሊዮን? የምሪንዳ ቻሌንጅ ተጀመረ እኮ። ሁሉም ሰው በራሱ ታሌንት ምሪንዳን አካቶ ቆንጆ ቪዲዮ ይሰራል። ከዛም ፖስት ስታረግ ሃሽታግ ማን እንደ ምሪንዳ ብለህ በአማርኛ መጻፍ እናም የምሪንዳን ፔጅ ሜንሽን ማድረግ። ውድድሩ የሚካሄደው እስከ ጥቅምት 4 ስለሆነ ይሄ ድል ማንም እንዳያመልጠው። ማንም እንዳያመልጠው። ማንን ነው ያወራው? አክምባሎ ቢ ቦቆሎ ሲኒ ዲ ዳኒ ኖዳ ሰርጋጅ ይቅርታ በቃ አንድ ድል እሰጥሃለሁ ጥያቄ እጠይቅሃለሁ እሱን ከመለስክ ብቻ ነው የምታመልጣት 2 + 2 = 2 እንጃ 2 + 2 = 2 ዳሽ ነው እንጂ 4 + 4 = 2 አረ ይሄን አልተማርነውም እሺ መልሱልኝ 4 + 4 = 2 4 ምን ልትሆን ነው? እናማ ኧረ አልፈልግም እናትህ ወደ ብትገባ አታመልጠኝም እንዴ አንተ ትችላለህ።